ዛሬ ይፋ በሆነው ዜና መላው አውሮፓና የመካከለኛው ምስራቅ መሪዎች የአሜሪካን የጋዛ የሰላም ዕቅድ ሙሉ ድጋፋቸውን ገልጸዋል። ይህ ዕቅድ የጦርነት ቀጠናውን ለማረጋጋት እንደ የመጨረሻ ዕድል እየታየ ነው። ፕሬዚዳንት ዶናልድ ትራምፕ ሐማስ ስምምነቱን መቀበል አለበት ብለዋል። ትራምፕና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የተስማሙበት ዕቅድ ወታደራዊ ኦፕሬሽኖች በአፋጣኝ እንዲቆሙ ያደርጋል ተብሏል። ሐማስ በ72 ሰዓታት ውስጥ 20 እስራኤላውያን ታጋሾችንና የሞቱ ታጋሾችን አስክሬን እንዲያስረክብ ምክረ ሐሳብ አቅርቧል። በምላሹም በመቶዎች የሚቆጠሩ የታገቱ የጋዛ ነዋሪዎች ከእስር የሚለቀቁ ይሆናል። የአውሮፓ ካውንስል ፕሬዝዳንት አንቶኒዮ ኮስታ ኔታንያሁ ለሰላም ዕቅዱ አዎንታዊ ምላሽ መስጠታቸው አበረታች ነው ብለዋል። ሁሉም አካላት ይህንን አጋጣሚ ተጠቅመው ለሰላም ዕድል መስጠት አለባቸው ሲሉም አክለዋል። ባለፈው ሳምንት በኒውዮርኩ የተባበሩት መንግስታት ጠቅላላ ጉባኤ ላይ ምዕራባውያን አገራት ለፍልስጤም አገርነት ዕውቅና መስጠታቸው ይታወሳል። ኔታንያሁ ይህንን በመቃወም ንግግር ሲያደርጉ በርካታ ዲፕሎማቶችና አመራሮች ጉባኤውን ረግጠው ወጥተዋል። እስራኤል በቅርቡ የአሜሪካን አጋር በሆነችው ካታር የሚገኙ የሐማስ አባላት ላይ ጥቃት መሰንዘሯ ትራምፕን ደስ አላሰኘም። ኔታንያሁ ከትራምፕ ጋር ውይይት ከማድረጋቸው አስቀድመው በዋይት ሃውስ ሳሉ ለካታር ጠቅላይ ሚኒስትር ሙሐመድ ቢን አብዱራህማን ቢን ጃሲም አልታሂኒ ደውለው በሚሳኤል ጥቃቱ የተሰማቸውን ሐዘን ገልጸዋል። 1200 ሰዎች የተገደሉበትን የሐማስ ጥቃትን ተከትሎ እስራኤል በጋዛ ባደረሰችው ጥቃት ቢያንስ 66005 ሰዎች መገደላቸው ተዘግቧል። የመንግስታቱ ድርጅት በጋዛ ረሃብ መስፋፋቱን አስታውቋል። የድርጅቱ ኮሚሽን እስራኤል በጋዛ የዘር ጭፍጨፋ መፈጸሟን ቢገልጽ እስራኤል ክሱን አልተቀበለችም።